ብዙዎቻችሁ በልክ ማድረግ ትፈልጋላችሁ፣ ግን እንዴት በልክ ማድረግ እንዳለባችሁ ትክክለኛው መንገድ አታውቁት። በዚህ ቪዲዮ በፍጥነት እንዴት በልክ ማድረግ እንደምትችሉ 5 አስፈላጊ ቲፖች እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግ እንዳትረሱ። አንደኛው ብዙ ካሎሪ መመገብ ነው። በልክ ለማድረግ የመጀመሪያውና አስፈላጊ ነገር ብዙ ካሎሪ መመገብ ነው። ብዙዎቻችሁ ጂም ትሄዳላችሁ፣ ጂም ቤት ውስጥ በደንብ ሳላችሁ፣ ግን ጂም ከሰራችሁ በኋላ በቂ ካሎሪን አትመገቡ። ግን ደግሞ በልክ ለማድረግ ካወጣችሁት ካሎሪ በላይ ማስገባት አለባችሁ። ይህን ደግሞ ካሎሪ ሰርፕለስ ብለን እንጠራዋለን ማለት ነው። ለዚህ ከምትጠቀሙት የካሎሪ መጠን ከ200 እስከ 500 ተጨማሪ ካሎሪ መጠቀም አለባችሁ። ሩዝ፣ ዶሮ፣ እንቁላል፣ ፓስታ እና ኦትስ የመሳሰሉ ምግቦች ከፍተኛ የሆነ የካሎሪ ይዘት የያዙ ምግቦች ናቸው። ስለዚህ እነዚህ ምግቦች መመገብ ከፍተኛ ካሎሪ ማግኘት ትችላላችሁ። ከፍተኛ ካሎሪ ያገኛችሁ ማለት ደግሞ በልክ ማድረግ ትችላላችሁ ማለት ነው። ሁለተኛው በቂ ፕሮቲን መመገብ ነው። ፕሮቲን ለሰውነታችን ግንባታ እጅግ አስፈላጊ የሆነ ንጥረ ነገር ነው። በቀን የሚያስፈልጋችሁን በቂ ፕሮቲን ካልወሰዳችሁ በልክ ለማድረግ በጣም ነው የምትቸገሩ። በቀን የሚያስፈልጋችሁን የፕሮቲን መጠን ለማወቅ ደግሞ የሰውነታችሁን ክብደት በ1.6 ግራም ፕሮቲን ስታባዙት የሚመጣላችሁ ውጤት በቀን የሚያስፈልጋችሁ የፕሮቲን መጠን ነው ማለት ነው። ለምሳሌ ክብደቱ 70 ኪሎ ግራም የሆነ ሰው 70 ሲባዛ በ1.6 ግራም ፕሮቲን ወደ 112 ግራም ፕሮቲን በቀን ያስፈልገዋል ማለት ነው። ስለዚህ እናንተንም በየክብደታችሁ በ1.6 ግራም ፕሮቲን እያባዛችሁ በቀን የሚያስፈልጋችሁን የፕሮቲን መጠን መውሰድ አለባችሁ። ከፍተኛ ፕሮቲን ካላቸው ምግቦች መካከል እንቁላል፣ ወተትና ባቄላ የመሳሰሉ ምግቦች ከፍተኛ የሆነ ፕሮቲን ያላቸው ምግቦች ናቸው። ስለዚህ በልክ ለማድረግ በቂ ፕሮቲን መውሰድ አለባችሁ። ሶስተኛው ኮምፓውንድ ኤክሰርሳይዞችን መስራት ነው። በልክ ለማድረግ የምትፈልጉ ከሆነ አይሶሌሽን ኤክሰርሳይዝ ስታችሁ ኮምፓውንድ ኤክሰርሳይዝ ላይ በደንብ ፎከስ አድርጋችሁ መስራት አለባችሁ። ምክንያቱም አይሶሌሽን ኤክሰርሳይዝ የምንላቸው አንድ የጡንቻ ክፍሎቻችንን ብቻ የሚያሰሩን ኤክሰርሳይዞች አይሶሌሽን ኤክሰርሳይዝ ብለን እንጠራቸዋለን። ለምሳሌ ባይሴፕስ ሀመር ካለው መሰሩበት ሳለ ባይሴፕሳችሁን ብቻ ነው የሚያሰርላችሁ፣ ሌላ የጡንቻ ክፍሎቻችሁን አያሰራላችሁ። ግን ኮምፓውንድ ኤክሰርሳይዜሽን በምሰሩበት ሳለ በአንድ ጊዜ 2 እና ከሁለት በላይ የጡንቻ ክፍሎቻችሁን ማሰራት ትችላላችሁ። በአንድ ጊዜ 2 እና ከሁለት በላይ የጡንቻ ክፍሎቻችሁን አሰራችሁ ማለት የምታወጡትን የካሎሪ መጠን ትቀንሳላችሁ። የምታወጡትን የካሎሪ መጠን ቀንሳችሁ ማለት ደግሞ በልክ ለማድረግ በጣም የሚቀላችሁ ማለት ነው። አይሶሌሽን ኤክሰርሳይዝ መስራታችሁ ኮምፓውንድ ኤክሰርሳይዝ ላይ ፎከስ አድርጋችሁ መስራት አለባችሁ። ኮምፓውንድ ኤክሰርሳይዝ ከምንላቸው እንደ ቤንች ፕረስ፣ ስኳት፣ ፑል አፕ የመሳሰሉ ኤክሰርሳይዞች ኮምፓውንድ ኤክሰርሳይዝ ነው። ለምሳሌ ፑል አፕ በምሰሩበት ጊዜ በአንድ ጊዜ ባይሴፕሳችሁን፣ ፎርአርማችሁና ጀርባችሁን ታሰራላችሁ ማለት ነው። ስለዚህ ፑል አፕ በምሰሩበት ሳለ ብዙ ካሎሪ አታቃጥሉ ማለት ነው። አራተኛው እንቅልፍና እረፍት መውሰድ ነው። በልክ ለማድረግ በቂ እረፍትና በቂ እንቅልፍ መውሰድ አለባችሁ። ምክንያቱም ጡንቻ ለማድረግ በቂ እረፍትን ስለሚፈልግ በቂ እረፍትና በቂ እንቅልፍ መውሰድ አለባችሁ። በደንብ ጅም እየሰራችሁ በቂ ምግብ እየተመገባችሁ በቂ እረፍት ማትወስዱ ከሆነ ግን በልክ ለማድረግ በጣም ነው የምትቸገሩት። ምክንያቱም በልክ የምናደርገው ወይም ሰውነታችን የሚያደርገው እንቅልፋችን በምንተኛበት ሳለ ጡንቻችን የሰሩ ጡንቻችን በደንብ ሪከቨር በሚያገኝበት ሳለ ነው ጡንቻችን የሚያደርጉት። በደንብ ብትመገቡ በደንብ ጅም ብትሰሩም ግን በደንብ እንቅልፍ ካላገኛችሁ አሁንም በልክ ለማድረግ በጣም ነው የምትቸገሩት። ሰውነታችሁ በደንብ ሪከቨር እንዳገኝ ደግሞ በቀን ከ7 እስከ 9 ሰዓት እንቅልፍ መተኛት አለባችሁ። አምስተኛው የምጨርሰው በቂ ካርቦሃይድሬት ያላቸው ምግቦች መመገብ። ልክ እንደ ፕሮቲን ካርቦሃይድሬትም በልክ ለማድረግ እጅግ አስፈላጊ ንጥረ ነገር ነው። ካርቦሃይድሬት ለሰውነታችን ኃይልና ለሰውነታችን ክብደት የመጨመር በጣም እጅግ አስፈላጊ ንጥረ ነገር ነው። ሙዝ፣ ድንች፣ ሩዝ፣ ኦትስ የመሳሰሉ ምግቦች ከፍተኛ የሆነ የካርቦሃይድሬት መጠን የያዙ ምግቦች ናቸው። ስለዚህ እነዚህ ምግቦች መመገብ በልክ ማድረግ ትችላላችሁ ማለት ነው። ስለዚህ እነዚህን 5 ቲፖች በአግባቡ መተግበር ከቻላችሁ በልክ ለማድረግ በጣም ነው ቀላል ነገር የሚሆንላችሁ። ለዛሬ ነበረኝ ሀሳቤ ነው። ቪዲዮ ከጠቀማችሁ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ።